ዛሬ የምንመረመረው አንድ በጣም አስገራሚ ታሪክ ነው። ከአንድ ምንጭ ነው ያገኘነው። ያላቋረጠ የሲጋራ ሱስ ከሚለ እጅግ በጣም ለየት ያለ የሱሱን ባህሪ እና እሱን ለመቆጣጠር የተደረገን ሙከራ የሚያሳየ። አዎ በጣም በጣም የሚገርም ታሪክ ነው። እስቲ አስቢው፣ አንድ ሰው ለ20 ዓመታት በቀን 3 ፓኬት ሲጋራ ሲያጭስ ኖሮ 20 ዓመት በቀን 3 ፓኬት። አዎ እና ለማቆም ሲወስን ሚስቱ ምን እንዳደረገች ታውቂያለሽ? ጭንቅላቱን በሽቦ ቁር እንደ ሄልሜት ነገር ቆልፋበት ቁልፉን እራሷ ያዘች። ምን? በሽቦ ቁር? የእውነት ነው? አዎ ነው የሚለው ጽሑፉ። እና የታሪክ ብዙ ጥያቄ ያስነሳል። እንዴት? ለምን? እንዴታ? እስቲ እንዝለጸው። እንግዲህ ሰውየው ኢብራሂም ይባላል፣ ቱርካዊ ነው። እንዳልከው ለ20 ዓመታት በቀን 3 ፓኬት እጅግ በጣም ብዙ ነው። እውነት። እና ያው አባቱ በሲጋራ ምክንያት በሳንባ ካንሰር መሞታቸው እና የሚስቱ ተደጋጋሚ ልመና፣ ጫና በቃ እንዲያቆም ገፋፍቶታል። እዚህ ጋር እኮ የሱስ መጠኑን ማየት አለብን። 20 ዓመት በቀን 3 ፓኬት። ይሄ ማለት እጅግ በጣም ከፍተኛ የሆነ የኒኮቲን ጥገኝነት ነው የሚያሳየው። ከዚህ በፊት ብዙ ጊዜ ሞክሮ እንዳልተሳካለትም ይናገራል። ልክ ነው። እና ይሄ የመጨረሻው የሽቦ ቁር እርምጃ ምን ያህል ተስፋ እንደቆረጡና ሁኔታው ምን ያህል ከባድ እንደነበር ነው የሚያሳየው። በጣም እንጂ። ሚስቱ ያው ፊቱን ሙሉ በሽቦ ቁር ከሸፈነችው በኋላ ቁልፉን እሷ ጋር አረገች። ውሃ መጣት እንኳን ቢፈልግ በስትሮ በዛች በቱቦ ማለት ነው፣ በስትሮ። ዋው! አዎ፣ ምግብ ሲቀርብለት ብቻ ነው የምትከፍትለት። አስባው እስቲ። በአንድ በኩል የችግሩን ክብደት ያሳያል፣ የተደረገውንም ጥረት። በሌላ በኩል ደግሞ ማለቴን እርምጃው ራሱ ምን ያህል የተለየ እንደሆነ እንድናስብ ያደርጋል። በጣም የተለየ ነው። ግን እዚህ ጋር ነው ነገሩ በጣም ይገርመውና የሚያሳዝነው። ምንድን ነው? ይህ ሁሉ ጥንቃቄ ተደርጎ ይህ ሁሉ አካላዊ ቁጥጥር ተደረጎበት ኢብራሂም አንድ ቀን በዚያችው በስትሮዋ ሲጋራ ሲያጭስ እጅ ከፍንጅ ተያዘ። በስትሮ ሲጋራ? እንዴት አድርጎ? አዎ፣ በዛች በውሃ መጠጫዋ ተጠቅሞ ሲጋራ ሲያጭስ። ወይኔ! ይህ ነው እንግዲህ ኢየሱስን ውስብስ ባህሪ በትክክል የሚያሳየው። የአካል ፍላጎትና የስነ ልቦና ጥገኝነት በጣም ኃይለኛ ናቸው። በጣም አካላዊ እንቅፋቱ ያሽቦ ሲጋራውን በቀጥታ እንዳይዝ ቢከለክለውም አእምሮ ውስጥ ያለው ያ ጥልቅ ፍላጎት ያሱስ ያመጣው ብልሃት በቃ ያንን እንቅፋት የሚያልፍበትን መንገድ እንዲፈጥር አስገደደው። እውነት ነው። እና ሱስን ለመቅጣት የአእምሮውን ክፍል መፍታት ያ ነው ቁልፉ። አካላዊ ብቻ አይደለም። ልክ ነህ። ታዲያ ይህንን ሁሉ ስናይ የኢብራሂምን የዓመታት ሱስ፣ እሱን ለማስቆም የተወሰደውን እጅግ በጣም ከባድ እርምጃ፣ ያንን የሽቦ ቁር እና በመጨረሻም ያንን ሁሉ ጥሶ ማጨሱን ስንመለከት ምን እንረዳለን? ከዚህ ሁሉ ነገር ዋናው ነገር ሱስ ምን ያህል ጥልቅና ውስብስብ እንደሆነ ነው እና አካላዊ ቁጥጥሮች ብቻቸውን በቂ ላይሆኑ እንደሚችሉ ነው። የሰው ልጅ ደግሞ በተለይ ሱስ ሲይዘው ነገሮችን የማጣመም መውጫ የመፍጠር አስገራሚ ችሎታ አለው። ትግሉ ከአካላዊ ነገር በጣም የዘለለ ነው። በጣም። እንግዲያውስ ለመጨረሻ እንዲህ አይነት ከፍተኛ ግልጽ የሆነ አካላዊ እንቅፋት የሽቦ ቁር ኳንኳ ሱስን ማቆም ካልቻለ በጣም ስር የሰደደን ሱስ ለማሸነፍ በእርግጥ ምን ያስፈልጋል? ጥሩ ጥያቄ ነው። ምናልባት ሰዎች በሕይወታቸው የሚጠቀሙባቸው ሌሎች ማይታዩ ምሳሌያዊ የሽቦ ቁሮች ምን ሊሆኑ ይችላሉ? ማለት ያው ሱስን ለመቆጣጠር የምንጠቀሙባቸው ሌሎች ስልቶች፣ ሕጎች፣ ማዕቀፎች እነሱስ ምን ያህል ውጤታማ ናቸው? ይህ ታሪክ ስለ እነዚህ ጥያቄዎች በጥልቀት እንድናስብ ይመስለናል።